አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ወንድሞች ሆይ እንሰግድለትና እንገዛለት ዘንድ ዳውን ለምታከብር ትዕቢተኛውን ለምታጠፋ የብፁዕ አባታችን የዘርዓ ብሩክ የገድሉ ምስጢር ለምትገልጥ ለእመቤታችን ድንግል ማርያም እንሰግድ ዘንድ እግዚአብሔር በመፍራት እንቁም። እግዚአብሔር ለሙሴ በደብረ ሲና እንደነገረው እንዲህም አለ። ሰዎች መስጠት ቸል ከማይል ከእግዚአብሔር ለእሱ ለተሰጠችው በሕገ ኦሪት ለሚበላና ለማይበላ ስርዓት እንደሰራለት የቃል ኪዳኑን ታቦት ወደ ደብረ ሲና እንደሰጠው ነቢያትን በትንቢት ስርዓትና የሰሩ ዘንድ እንደነገራቸው ሐዋርያትን በሦስት አይነት ሀብት መንፈስ ቅዱስ በተሰጣቸው ጊዜ ሃይማኖት እንደወሰኑ ስርዓትንም እንደሰሩ መጽሐፍ እንደተጻፈ የሚሆነውንና የማይሆነውን ሊረዳ የሚገባውንና የማይገባውን ትእዛዝ ይሰሩ ዘንድ እንደነገራቸው ከእነርሱም በኋላ ለተነሱ ለቤተ ክርስቲያን ሊቃውንት የቤተ ክርስቲያንን ቀኖና ስርዓት የሰሩ ዘንድ ሐዲስ ምስጢር እንደገለጻላቸው እና እንዳዘዛቸው ዓለም ከተፈጠረ ጀምሮ ተሰምቶ የሚያውቅ ሌሎችም ያልተገለጠ ሐዲስ ምስጢር ለዚህ ያለ ጻድቁ ገለጸለት። ሐዋርያትም በግብር የሚከተል ሃይማኖት የወሰኑ የሊቃውንት ደቀ መዝሙር የሆኑ ያ ጻድቅ አባታችንም ፈጣሪውን እንዲህ አለው። ለእኔ የነገርኸኝ ቃል ሳይሰሙ የዋህ ሰዎችን ቅጠል ትንባሆ ቢጠጡ ፈጣሪ ሆይ ያንተን ቃል ከሚሆን ከእኔ ቃል ከሰሙ በኋላ ቃል እንዳያቃልሉ ሰዎች ይጠፋሉ አለው። ፈጣሪውም የወዳጅ የብፁዕ አባታችን ዘርዓ ብሩክን ነገር ሰምቶ ሳያውቁ የጠጡትን ምሬልሃለሁ፣ ባለማወቅም ስላደረጉት ኃጢአታቸውን ይቅር ብያችኋለሁ አለው። ብፁዕ ቅዱስ አባታችን ዘርዓ ብሩክን ይህን ቃል ከፈጣሪው አንደበት ሰምቶ በዚህ በተረገመ ቅጠል ትንባሆ መቅሰፈት ነፍስ ሞት ነፍስ የዘላለም ቅጣት እንዳለ ሳያውቁ ያን የተረገመ ቅጠል በጠጡ ሰዎች ላይ ስለተደረገው ምሕረት እጅግ ደስ አለው። ዳግመኛም እግዚአብሔር ብፁዕ ቅዱስ አባታችን ዘርዓ ብሩክን እንዲህ አለው። ከአንተ አስቀድመው ለነበሩ ሰዎች ያልገለጡለትን የነገርሁህንና የተገለጡልን ከአንተ የሰማውን ነገር ንቆሙቱ የሚያመጣ የተረገመ ቅጠል ከዛሬ ጀምሮ የጠጣውን ታላቅ በቀል በቀለዋለሁ። መንጸፈቴን አወርደዋለሁ። በይቅርታና በቸርነቴ ወደ እርሱ አልመለስም። ከጥበበኞች የተደበቀ ከአዋቂዎችም የተሰወረ ይህ ስውር ምስጢር እግዚአብሔር ለወዳጁ ለብፁዕ ቅዱስ ለአባታችን ዘርዓ ብሩክ እንደገለጠለት እንዲሁ እግዚአብሔር የተሰወረውን ምስጢር ይግለጥልን። በጎችን ጻድቃን በቀኙ በሚያቆም ጊዜ በተድላ በደስታ በቀኝ ያቁመን ለዘላለሙ አሜን። እንደ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ወንድሞች ሆይ ዓለምን በመሃል እጁ ለያዘ ለእግዚአብሔር አብኑ እንስገድ። ወዳጆች ሆይ ሰማይንና ምድሩ በቃሉ ፈጥሮ ያለ መሠረትና ያለ ምሰሶ ላጸና ለእግዚአብሔር ወልድም እንገዛ። የመላእክትና የሰው የፋርስና የሜዶኒ ቋንቋ ይገልጽ ዘንድ በእሳት ነበልባል አምሳል በሐዋርያት ላይ በወረደ በያው መንፈስ ቅዱስ እንመካ። የሚያስፈራ የሚያስደነግጥ የአባታችን የዘርዓ ብሩክ የተአምሩ ምስጢር ይግለጽልን። ይህ ጻድቅ እግዚአብሔር ሰው በ24ቱ መናብርተ ከተቀመጡ ከ24ቱ ካህናተ ሰማይ ጋር በወርቅ ማዕጠንት መንበሩን ያጥን ዘንድ እግዚአብሔር አዘዘው። በፍጥረት ሁሉ ላይም አለቃ አደረገው። በሰማይም በምድር ያሉ ቅዱሳን ሁሉ ጸሎትን በእርሱ ሲያደርጉ አዘዘ፣ እንዲያሳርጉ አዘዘ። ያለንት ከእንግዲህ ወዲህ አቅራቢነትና ዙፋንን የምታጥንበት ያለ ወርቅ ማዕጠንት ቅዱሳን ሁሉ በእኔና በአባቴ ማየ በሚሆን በመንፈስ ቅዱስም ስም የጸለዩትን ጸሎት አልቀበላቸውም ብሎ ለዘላለም ያው በሚሆን ስሙ ማለለት። ቅዱሳን ደቀ መዛሙርቱና ንጹሐን ሐዋርያቱ ሲያስተምር ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ ክቡር በሆነ ቃሉ እንደተናገረ ይህን የማለለት መሐላ የማያልፍና የማይቋረጥ ነው። ቸር ይቅር ባይ ነውና እንደ ስራቸው በይቅርታውና በቸርነቱ ብዛት ለወዳጆቹ ለእያንዳንዳቸው ቅድመ ዓለም ከነበረ ዓለምን አሳልፎ ከሚኖር ከእርሱ ጋር ሲሰጥ ከማያልቅበትና ከማይጎልበት ከፈጣሪው ቃል ይህን ቃል ኪዳን ሰምቶ የእሳት ማዕጠንት ወርቅን የያዘ ተቀበለ። የካህናት አለቃ ከሚሆን ከፈጣሪው እንደዚህም ያለ ስልጣን ተቀበለ። በማለትና በሌሊት ጸሎትንና ምስጋናን ለፈጣሪው አቀረበለት።
በምድር ያሉ የቅዱሳን ሁሉ ጸሎት ከማጠንታቸው ጋር ሳረገ። ዳግመኛም እግዚአብሔር ብፁዕ ቅዱስ ለሚሆን አባታችን ዘብራብሩክን እኔ ከስልጣኔ ስልጣን ከክብሬም ክብራት ከጥበቤም ጥበብም ከታምራቴ ታምራትን ከስጦታያም ስጦታን ከትዕግስትም ትዕግስትን ከፍቅርም ፍቅሬን ከትትናም ትትና ከባለሟልነትም ባለሟልነትን ሰጥቻለሁና ሁሉ ከስልጣን በታች ሆኗል ይታዘዝልኝ ብሎ ቃል ኪዳን ሰጠው። ልዩ ልዩ ሀብትን ሁሉ ሰጠው። ለሥላሴ ከሚገባ ከስግደት በቃልና በስልጣን ፍጥረትን ከመፍጠር በቀር ምንም ያልሰጠው የለም። ዳግመኛ ጽንፍ እስከ ጽንፍ ከአድማስ እስከ አድማስ ደርሶ በቀን ያበራ ዘንድ በውስጡ የፀሐይ ብርሃን ወደሌለበት በሌሊትም ያበራ ዘንድ የጨረቃና የከዋክብት ብርሃን ወደሌለበት ሀገር ይሄድ ዘንድ አዘዘው። በዛን ሀገር ማልትና ሌሊት በጋና ክረምት የለም። በዛ ሀገር ከላይ እስከታች የሚደርስ የውሃ ሞልቷል። ለዚህም ውሃ በታች በሚደርስበትና የሚከማችበት የለውም። ከላይ ደግሞ የሚወሰንበት ድንበር የለውም። ከላይ እስከታች ሁልጊዜ ምሉ ነው እንጂ ያ ሀገር የሚያውቀው የለም። ያ ውሃ በአሸዋ በድንበር የሚወሰኑት ውሃዎችና ባህሮች ድንበርና ወሰን የለውም። ጥበበኞች እንዳያውቁት በሰማይ በምድር ያሉ ቅዱሳን እንዳያዩት ሙሉን አድርጎ ፈጥሮ እግዚአብሔር ሰወረው። ያማ አባታችን በሁሉ ላይ ስልጣን ካለውና ኃያል ከሚሆን ከፈጣሪው ስልጣን ተቀብሎ እስከ አድማስ ድረስ ደርሶ ሂዶ በውስጡ ጨለማ ውሃን ወደ ተመላ ሀገር ደረሰ። በአንዲት ቀን መላእክት እንኳ መድረስ ከማይቻሉበት ከዚያ ውሃ ደረሰ። በየቀኑ በየሰዓቱ እስከ 1 ዓመት ድረስ ወደዚያ እየሄደ ይህን ሀገር ከታች እስከ ላይ የመላውን ወሰን ድንበር የሌለውን ይህን ውሃ ባሳየውና ከክፉ ነገር ሁሉ በሰወረው በኢየሱስ ክርስቶስ ስም ታስሮባት ወደ ነበረባት ሀገር በፍጥነት በቅጽበት ይመለስ ነበር። ያም ጻድቅ አባታችን ከዚያ ተመልሶ ከወዳጆቹ የተሰወረውን ሀገርና ከሚያገለግሉት ይህን የመላውን የውሃ የተሰወረውን እግዚአብሔር እንደገለጠለት ነገረን። እኛም ይህን ነገር ከአንደበቱ ሰምተን እግዚአብሔር የሰወረውን ሁሉ ገልጦ እንዳሳየው አወቅን፣ አመን። ይህም ሁሉ ነገር ከአንደበቱ የሰማነው ነው። እግዚአብሔር ይህን ታምራት ብፁዕ ቅዱስ ለሚሆን አባታችን ዘርአብሩክ እንደገለጠለት እንዲሁም እግዚአብሔር ድንቅ ታምራትን መታሰቢያዋን ለምናደርግ ስሙን ለምንጠራው በጸሎቱ ለምናምነው ለእኛም ያደርግልን ዘለዘላለሙ አሜን።